ወይ አንተ ግን የዚች ልጅ ነገር ምን ሆነ ነው? በቃ ነው ልትኖር ነው? ወይ ግን እንዴት ነው? ለምንድን ነው እንደዚህ ሆነው? ያያ ከበያ እሷና የኔ ታሪክ እንዲሁን ነገር ለምንድን ነው የማሆነው? ምክንያቱም የእሷ አያቶችና የኔ አያቶች አድዋ ላይ አንድ ላይ ሄደው እንደ ወንድም ከዛም አባቶቻችን በድጋሚ የኢትዮ ኤርትራ ጦርነት ጊዜ በድጋሚ ሆኖ ማዋድ አብሮ ዘመኑ እኛንም ሲያሳድጉን እህትና ወንድም እያሉ አሳደጉ። ስለዚህ በእሷና በእኔ ያለው ባህል የፍቅር ሰኖን ወንድም ለማይቀበለው አንተ ልብ ውስጥ ፍቅር የለም፣ እንደው እሷ ልብ ውስጥ ፍቅር የለም ነው የምትለኝ? እሱማ ነው የሁለታችንም ልብ አንድ አይነት፣ ግን ቤተሰቦቻችንን ምን ልናረጋግጥ ይችላል? ማስረዳት ነው። ያድጋል እንጂ መቼስ አይበላሽ። ዝምድና እንደሆነ ቀጠለ ነው እንጂ የሚባለው ተበላሽ አይባልም። እኔ ግን የምፈራው ሌላ ነው። እንደው አንድ ቢወስዳትስ? ማን አባቱ ውስጣችን ያወቀ ነው ምንም እንደሌለ እንደተፈጠረ። እንደው የፈራሁት ሆነልህ እንግዲህ። ወደ ቤት ነው ወይ ተጣለልኛል። እኔ ሄደ ለማን ብለን ለራሱ ብለህ ነው? ምን ማለት ነው ለራሱ ብለህ? ከማ ስንት ጉድ እንዳለ ውስጥ ማለት ምን አንቺ ነው ያወቅሽ? አንተ ነግረኝ ታፉ እኔ ማቆማ ብዙ ነው። ጀመረ እኔ ብቻ አይደለም ማቆም እናንተም ታውቃላችሁ። ማስመሰል ልማዳችሁ ነው እንጂ ምንድነው? እኔ ማላውቀው አንተ አትናገር ነሽ ያወራሻል። ንገራታ ወይ ንገሪው። አንቺም እኮ ታውቂያለሽ። ኧረ አንተ እስኪ አሁን ልጅ የሆነ እንዴት ነው ዝም የምለው? ቤታውን ደግሞ አትናገሩ። ይወድሻል ብልሽ ከልቡ አልወደም ልትይው ነው። ትወጂዋለሽ እናውቃለን። ፈርሙ ፍቅራችን እንዳለ እናውቃለን። ታስመስላላችሁ። ለምን እሱን ታውቃለህ፣ አንተን ታውቃለህ። ስለዚህ ማውራቱ ምን አስፈለገ? ንገራታ። ለእሷ ብለህ ከምትጣላ እውነቱን ተወው። ወንድ አይደለህ እና ዱርዬ። ታዲያ ማንም መጫወቻ ልትሆን ነው? በአንተ ምክንያት ነው። ጠበቅ አድርጋ ብትይዛት ብታውቅ እኮ እንደዚህ አይሆንም ነበር። እሱ ሲጠጋ ነበር። እሺ አሁን